What's up everybody? Welcome እንኳን በደህና መጣችሁ አዲስ ፕሮግራም ይዤላችሁ መጥቻለሁ ዛሬ። እንግዲህ ባለፈው ጊዜ ጀመርነው አዲስ ፕሌሊስት ነበረ። ፕሌሊስቱ ደግሞ እንደምታውቁት ባለፈው ጊዜ እንደነገርኳችሁ ስለ ኤሙሌተሮችና አምሳያው ነው የሚሆነው ብያችኋለሁ። ዛሬ ቨርቹዋል ቦክስ ምን እንደሆነ እናያለን ማለት ነው። ግን ለዚህ ቻናል አዲስ ከሆናችሁ እንደተለመደው አንዳንድ ነገሮችን ላሳያችሁ። በጣም ነገሮችን አቅልዬላችኋለሁ ቻናል ፔጁ ላይ። እዚህ ጋር ካያችሁ ቀጥ ብላችሁ ስትመጡ ወደ ኢትዮቴክ ዊዝ ጄፒ ቻናል ፊት ለፊት ላይ ሆም ቪዲዮ ላይ አዳዲስ የመጡት ቪዲዮዎች ከላይ ይሆናሉ አፕሎዶች ውስጥ። ከዛ በኋላ ግን አሪፍ ቪዲዮዎች እፈልጋለሁ የሚል ብዙ ሰው አለ። አንዳንድ ሰው ጌመር ነው፣ ጌሚንግ ቪዲዮዎች ትወዳላችሁ። ፕሌሊስት አለ። እዚህ ጋር መታችሁ ፕሌሊስት ስትሉት ሁሉም ነገር በካታጎሪ አስቀምጬላችኋለሁ። ስለዚህ እናንተ የምትወዱት አይነት ቪዲዮችን ማየት ትችላላችሁ ማለት ነው። ጌሚንግ ለሚወድ ሰው ጌሚንግ ፕሌሊስት አለ፣ ኤሙሌተር ፕሌሊስቱ አለ፣ የኔኛው ሲሪዝ ላይቭ ሴሽኖች ያለበት አለ፣ የጂቲኤ ሂስትሪ አለ which is coming soon part 3 በቅርቡ ይመጣል። እሱንም እንዳትረሱ ቼክ አውት ለማድረግ ልክ እንደተለቀቀ። ይሄን ሁሉ ማድረግ የምትችሉት ሰብስክራይብ በትኗን ስትነኩ ነው። ሰብስክራይብ በትኑን ከነካችሁ በኋላ ደግሞ አንድ አሪፍ ነገር ይፈጠራል። የደወል ምልክት ያሳያችኋል። እሱን ክሊክ ስታደርጉ ደግሞ ቪዲዮ በለቀቁ ቁጥር ቀጥታ እናንተ ጋር የሚመጣ ኖቲፊኬሽን አለ። ያንን ኖቲፊኬሽን ስትከፍቱ ደግሞ መጀመሪያ ቪዲዮን ከሚመለከቱት ሰዎች መካከል መሆን ትችላላችሁ ማለት ነው። የዛሬ ፕሮግራማችን ስለ ቨርቹዋል ቦክስ ነው ብያለሁ። ባለፈው ጊዜ ኮሜንት ሴክሽን ውስጥ አንዳንዶቻችሁ ቨርቹዋል ቦክስ አክቹዋል ፊዚካል ቦክስ መስሏችሁ ነበረ። ይሄንን ነገር ስላላብራራው ያንኛው ቪዲዮ ላይ ይቅርታ ይደረግልኝ። እንደምታውቁት ይሄ ቻናል 7 ወሩ ነው ገና። ብዙ እናሻሽልበት፣ እኔም ደግሞ ንግግር ላይ በደንብ የሚገባ አይነት ንግግር ያላሸኩባቸው ነገሮችንም በጊዜ ሂደት እያስተካከልኩ ነው። ሁሉም ሰው እዚህ ቻናል ላይ የተለያየ የእውቀት መጠን ስለሆነ ያለን በደንብ ከዚህ ወደፊት አሻሽላለሁ። ቨርቹዋል ቦክስ ማለት ሶፍትዌር ነው። ሶፍትዌሩ ደግሞ ኢኔብል የሚያደርገን አንድ አሪፍ ፊቸር አለ። አዲስ ኦፕሬቲንግ ሲስተም ከሰማን እና መሞከር ከፈለግን ግን ያንን ኦፕሬቲንግ ሲስተም ለመሞከር ስላለመድኩት ትንሽ ይቆይ ኢንስቶል አድርጌው ባልችለውስ በደንብ ኮምፒውተርን ሊያበላሽብኝ ይችላል። ብዙ አይነት ጥያቄዎች ይመጣሉ ጭንቅላታችን ላይ። ያንን ነገር ከማድረግ በፊት በቨርቹዋል ቦክስ አማካኝነት ኦልሬዲ ያለው ኦፕሬቲንግ ሲስተም ውስጥ ሌላ ኦፕሬቲንግ ሲስተም መጫን እንችላለን። ከዚህ በፊትም ተናግሬያለሁ፣ አንዴም ለመጨረሻ ደግምላችኋለሁ። ኦፕሬቲንግ ሲስተም የሚወስደው ሪሶርስ አለ ረን ሲያደርግ። አሁን ለምሳሌ ዊንዶውስ ኦልሞስት የኮምፒውተራችሁን ሲፒዩ፣ ጂፒዩ እና ራም ግማሽ ይጠቀማል ገና ክፍት ሲሆን። ከዛ በኋላ ደግሞ ሌላ ኦፕሬቲንግ ሲስተም ውስጡ ስትከፍቱ የዛ ኦፕሬቲንግ ሲስተም ትክክለኛ ስፒድ አይደለም የሚያሳየው። ትክክለኛውን ስፒድ በዚህ መገምገም አትችሉም። ለመለማመድ ያህል ነው፣ ወይንም ኦፕሬቲንግ ሲስተሙን ብዙም ማትጠቀሙት ከሆነ ነው የምታደርጉት። ዛሬ የማሳያችሁ ካሊ ሊነክስ እንዴት እንደሚጫን ነው። ይህንን ደግሞ የማሳይበት ምክንያት is not because I'm going to teach you how to hack. A lot of people ሁሉም ጊዜ ኮሜንት ሴክሽን ውስጥ ዋይፋይ እንዴት ሃክ እንደሚደረግ ንገረኝ ይላሉ። I don't know if you know this ግን ሃኪንግ ኢሊጋል ነው። በኢትዮጵያ ሕግ መሰረት ደግሞ እስከ 15 ዓመት እስራት አለው። እነዚህ ነገሮች ስታደርጉ በተለይ 10 ብር ከፍላችሁ ከተለያዩ ኢንተርኔት ካፌዎች ማግኘት የምትችሉትን አገልግሎት ለማግኘት ስትሉ 15 ዓመት መታሰር ያስፈራል ብዬ አስባለሁ። ሃኪንግ ሳይሆን ማስተምራችሁ ዋይት ሃት ነኝ ብላክ ሃት ነኝ የሚል ጭቅጭቅ ቅርብ ጊዜ ኢቲ ነጻ አፕስ ላይ ተነስቶ ነበረ። ብላክ ሃት፣ ዋይት ሃት እና ግሬ ሃት ምን እንደሆነ አንዴ እዚህ ጋር ከመግባታችን በፊት ላስረዳችሁ። ብላክ ሃት ማለት ኢሊጋል ስራ የሚሰራ ሃከር ነው። የተለያዩ ድረገጾች ላይ ገብቶ የተለያዩ ሰዎችን የግል ነገራቸውን ሃክ አድርጎ ለራሱ ጥቅም የሚወስድ ሃከር ነው። ዋይት ሃት ሃከር ወይንም ኤቲካል ሃኪንግ የሚባለው ደግሞ የጎረቤታችንን ዋይፋይ ሃክ ማድረግ ሳይሆን አንድ ኩባንያ ወይ ድርጅት ይቀጥረናል። ከቀጠረን በኋላ ደግሞ ምን ይላል? የኔ ኔትወርክ አት ሪስክ ነው ወይስ አይደለም? ይሄን ነገር ማወቅ ስለምፈልግ የኔ ኔትወርክ ሃክ አድርገው ያገኛቸውን ወይም ያገኛችሁትን ጋፕ ሴኩሪቲ ላይ ምን እንደሆነ ከነገርከን በኋላ እናስተካክለዋለን። ሃክ ከመደረግ ራሳችን በዚህ እንጠብቃለን ይላሉ። ኤቲካል ሃኪንግ ማለት ይሄ ነው። ኤቲካል ሃኪንግ የጎረቤታችንን ዋይፋይ ሃክ ማድረግ አይደለም፣ ወይም ደግሞ ሃኪንግ ተምረን ለሌላ ነገር ማዋል አይደለም ያንን እውቀት። እኔ ወደፊት
ካሊ ሊነክስ አማካኝነት የተለያዩ ሰዎች ኮምፕሌን ያደርጉልኝ ስለሆነ ቴሌግራም ላይ ሜሴጅ ትልኩልኛላችሁ፣ የተለያየ ቦታ ሜሴጅ ትልኩልኛላችሁ። ኢንተርኔት አስገብቻለሁ፣ ኢንተርኔት የቀረዘዘ ይሄንን አንደርስታንድ ላደርገው አልችልም። እኔ ብቻ ነኝ የምጠቀመው ወይ እኔና አንድ ሰው ነው ቤት ውስጥ የምንጠቀመው፣ ብዙ ሰው አያውቅም። ግን ወይ አሁን ሰዓት ላይ ራውተራችሁ ላይ ገብታችሁ ቼክ ብታደርጉ ከምታውቁት ሰው ውጪ ተጨማሪ ተጠቃሚ ዋይፋያችሁ ላይ ልታገኙ ትችላላችሁ። ይህንን ነገር እንዴት አድርገው አክሰስ እያደረጉ እንደሆነ ለማወቅ ስንል ካሊ ሊነክስን መጠቀም ስለሚኖርብን ወደፊት ዛሬ ላይ ካሊ ሊነክስ በቨርቹዋል ቦክስ እንዴት እንደሚጫን አሳያችኋለሁ። ተከታተሉ። የመጀመሪያ ስቴፓችን የሚሆነው የኦራክል VM ቨርቹዋል ማሽንም ስለሚባል ነው። VM ቨርቹዋል ቦክስ ዌብሳይት እንሄዳለን። የድረገጹ አድራሻ virtualbox.org or virtualbox.org ነው። ከገባችሁ በኋላ የምትጠቀሙት ኦፕሬቲንግ ሲስተም ማተር አያደርግም። ኡቡንቱ ከሆነ የምትጠቀሙት የኡቡንቱ ቨርዥን አለ። የምትጠቀሙት ኮምፒውተር ላይ ኦፕሬቲንግ ሲስተም ማክ ከሆነ የማክ አለ። ዊንዶውስ ከሆነ ደግሞ ለዊንዶውስም አለ። ይሄንን የምትመርጡት የምታውቁት እናንተ ናችሁ። የትኛው እንደሚያስፈልጋችሁ እኔ ልነግራችሁ ስለማልችል ወደዚህ ወደ ዳውንሎድ ፔጅ ትሄዱና ለእናንተ ኮምፒውተር የሚመለከተውን ከተሰጣችሁ አማራጮች መካከል ትመርጣላችሁ ማለት ነው። ከጫናችሁት በኋላ ሴትአፑ ምን እንደሚመስል አሳያችኋለሁ። ግን ቨርቹዋል ቦክስን ዳውንሎድ ማድረግ በቂ አይደለም። ተጨማሪ አንድ ነገር ያስፈልገናል። ምንድነው እሱ? የኦፕሬቲንግ ሲስተማችን ኢንስታሌሽን ሲዲ ስለሚያስፈልገን አሁን ደግሞ ሲዲ ስለማንጠቀም just .iso የሚለው የሲዲያችን ወይም የዲቪዲያችን ኢሜጅ ፋይል ዳውንሎድ ማድረግ ይኖርብናል። ብዙ ሰው የትኛው ይሻላል የሚለውን ጥያቄ ከዚህ በፊት ስላነሳ ስለ ኡቡንቱ ሳወራ ከዚህ በፊት ቪዲዮዎች ሰርቻለሁ። እነዛን ቪዲዮዎች ካላያችሁ እዚህ ካርዱ ላይ አስቀምጥላችኋለሁ፣ ሄዳችሁ ቼክ አድርጉት። ለምንድነው የኡቡንቱ ያሳየህን ካሊ ሊነክስ እኮ ይሻላል የሚባለው ኮንሴፕት ተነስቷል። አሁን እዚህ ጋር ስለ ሊነክስ አንድ የሚገርም ሚስጥር ልነግራችሁ ነው። ሊነክስ ማለት አብዛኞቹ ሲሚላር ናቸው፣ ዲስትሪቢዩሽኖች ይባላሉ። ካሊ ሊነክስ አንድ ዲስትሪቢዩሽን ነው፣ ኡቡንቱ ሌላ ዲስትሪቢዩሽን ነው፣ አርች ሊነክስ ሌላ ዲስትሪቢዩሽን ነው። ሁሉም ዲስትሪቢዩሽኖች የራሳቸው የሆነ ፖዚቲቭ ነገር አላቸው። ለምሳሌ አሁን አርች ሊነክስ ብዙ ሪሶርስ ሄቪ ያልሆኑ ነገሮች ስለሆኑ ከርነሉ ላይ ያለው ብዙ ሰው ለስፒድ እና ለስሞል ሳይዝ ሲፈልግ አርች ሊነክስ ነው የሚጠቀመው። ካሊ ሊነክስ እና ኡቡንቱ ኦልሞስት አይደንቲካል ናቸው። ለምንድን ነው አይደንቲካል የሆኑት? የነሱ አባት ዲስትሪቢዩሽን ወይንም ፋዘር ዲስትሮ ዴቢየን ነው። ሁለቱም የዴቢየን ፖርቶች ናቸው። ኡቡንቱ የዴቢየን ፊቸሮች ብዙ አሉት። ለዛ ነው .deb ወይም .dev የሚባለው ፋይል ፎርማት ኢንስታሌሽን ፋይሎች ኡቡንቱ ላይ የሚሰሩት። ካሊ ሊነክስ ዋና ፖይንቱ ወይም ኪ አትራክሽኑ ምን እንደሆነ እዚህ ጋር ልነግራችሁ ነው። ኪ አትራክሽኑ ኦፕሬቲንግ ሲስተሙን ስንጭነው ሌላ ጊዜ መጫን የሚያስፈልጉን ተጨማሪ ፔኔትሬሽን ቴስቲንግ ቱሎች ኦልሬዲ ከኢንስታሌሽኑ ጋር የተካተቱ ስለሆኑ ነገሮችን ያቃላል። እሱን ዳውንሎድ ማድረግ የምትችሉት ከዚህ ድረገጽ ነው። kali.org/downloads ይላል እዚህ ጋር እንደምታዩት። ከዛ በኋላ ደግሞ 64 ወይንም 32 ቢትን ትመርጣላችሁ ማለት ነው። 64 ቢት ከሆነ ፒሲያችሁ 64ን ዳውንሎድ አድርጉት። 32 ቢት ከሆነ ደግሞ 32 ቢቱን ዳውንሎድ አድርጉት። ያንን ካደረጋችሁ በኋላ ይሄንን የሚመስል ፋይል ይኖራችኋል .iso የሚል። እኔ 64 ቢት ስለሆነ ነው 64 ቢት ዳውንሎድ ያደረኩት። ይሄንን ካደረጋችሁ በኋላ you can go straight to your installation of VirtualBox። እሱ ኢንስታሌሽኑን አላሳያችሁም ምክንያቱም ብዙ አስፈላጊ አይደለም። ባለፈው ጊዜ ልክ እንደ ኤሙሌተሩ የአንድሮይድ ኤሙሌተሩ ኖክስ ባለፈው ጊዜ እንዳየነው ይሄ ክፍል 2 ስለሆነ የኤሙሌተር ሲሪዛችን ላይ ኔክስት ብቻ ማለት ስለሆነ ብዙም ነገር አላሳያችሁም። እሱ አዲስ ቨርቹዋል ማሽን መስራት አለብን። ይሄ ቨርቹዋል ማሽን ቨርቹዋል ሃርድ ዲስክ አለው። ከቨርቹዋል ሃርድ ዲስክ አልፎ ደግሞ ቨርቹዋል ራም አለው። ብዙ ኤቭሪ የኮምፒውተር ሃርድዌር ፓርት ቨርቹዋል አለው። ያንን ቨርቹዋል ግን የሚያደርገው ከዋና መሰረታዊ ሃርድዌራችሁ ላይ ታፕ አድርጎ ነው። ሴትአፑ ላይ ታሳቢ ማድረግ ያለብን ነገሮች ይኖራሉ። ይህንን ነገር በትክክል ካልተከተላችሁ ሎድ ላይ ያደርግላችሁ ይችላል ወይ ቡት ላይ ያደርግላችሁ ይችላል። እንመልከት። እዚህ ጋር እንደምታዩት መጀመሪያ ላይ አዲስ ቨርቹዋል ማሽን መክፈት ስትሞክሩ ወይም ሴትአፕ ማድረግ ስትሞክሩ ኔም ይላችኋል። ይሄንኛው ካሊ ሊነክስ ስለሆነ ካሊ ልበለው እና ከዛ በኋላ እዚህ ጋር ታይፕ ላይ ኦብቪየስሊ ሊነክስ ቨርዥን እንደሆነ እናውቃለን። ከዛ ባሻገር እዚህ ጋር የሚጠይቀን
ፎልደር አለ። ይሄ ፎልደር ምንድነው ቨርቹዋል ማሽናችን የሚቀመጥበት ቦታ ስለሆነ በአሪፍ ብትመርጡት ጥሩ ነው። እኔ እዚህ ዴስክቶፕ ላይ አዲስ ፎልደር ፈጥሬ ካሊ ቪኤም እለዋለሁ ፎልደሩን። የምታስታውሱት ነገር ቢሆንም ጥሩ ነው፣ ምክንያቱም ኮምፒውተራችሁ ላይ ስፔስ ይዝባችኋል። ይሄ ነገር ወደፊት ዲሊት ማድረግ ስትፈልጉ የቱ ጋር እንዳደረጋችሁት እንዳትረሱት። ቴክ ኖት ኦፍ ዌር ዩ አር ሴቪንግ ኢት። ሶ ይሄንን ከጨረስን በኋላ ኮንቲኒው እንለዋለን። ኦራክል 64 ይላል እዚህ ጋር ቨርዥኑ እዚህ ውስጥ እኛ ስንፈልግ የምንፈልገው ዲስትሪቢዩሽን ላይኖር ይችላል። እዚህ ጋር እንደምታዩት ብዙ ዲስትሪቢዩሽኖች ተጠቅሷል። ሬድ ሃት፣ ሳሲ፣ ማንድሪቪያ፣ ጀንቱ፣ ፌዶራ አሉ። ግን እኛ የፈለግነው ካሊ ሊነክስ ነው። የለም ስለሌለ other linux 64 ቢት እንለዋለን። ይህንን ካደረገን በኋላ ኔክስት ኮንቲኒው እንለዋለን። አሁን እዚህ ጋር የሚጠይቀን ቀጣይ ጥያቄ ምንድነው? ራም ነው። አሁን እዚህ ጋር የሚጠይቀን ራም ከአለን ኮምፒውተራችን ላይ ካለው ራም ላይ ስለሆነ ቆርሶ የሚወስደው 4 ጂቢ ራም ከሆነ ያላችሁ ግማሹን ብቻ ብትሰጡ የተመረጠ ነው ላለው እኔ ኮምፒውተሩ እንዳይጨናነቅባችሁ። ሶ የኔ 4 ጂቢ ራም ስለሆነ እዚህ ጋር ወደ 2 ጂቢ አካባቢ አደርገዋለሁ ማለት ነው። ኢን ካደረኩ በኋላ ኮንቲኒው እለዋለሁ። አሁን የሃርድ ዲስክ አይነት ነው የሚያስመርጠን። ሃርድ ዲስክ ላይ ያስፈልጋችሁ ይችላል። እኔ ካሊ ሊነክስን ስጠቀመው ብዙ ጊዜ ስፔሻሊ በቨርቹዋል ማሽን ኢንስቶል አላረገውም፣ ምክንያቱም ሮሊንግ ዲስትሪቢዩሽን ስለሆነ በላይቭ መግባት ስለምንችል አያስፈልግም ብዬ አድርገዋለሁ። የሚያስፈልጋችሁ ከሆነ ግን ሃርድ ዲስክ ሌላ ኢንስቶሌሽን ከሆነ የምታደርጉት በቨርቹዋል ቦክስ ሁሉንም በአንድ ቱቶሪያል ባካትት ረጅም ሰዓት ስለሚፈጅ ያንን ማድረግ ስለማልፈልግ ነው። ግን እዚህ ጋር do not add a virtual disk እለዋለሁ እኔ። አሁን እናንተ ስትፈጥሩት ግን ዊንዶውስን ከሆነ ለምሳሌ የምትጭኑት ቨርቹዋል ቦክስ ላይ create virtual hard disk ብላችሁ ስፔሱን ሁለት ኦፕሽን ይሰጣችኋል። ዳይናሚካሊ ይላል። ዳይናሚካሊ ማለት ፊክስድ የሆነ ስፔስ አይደለም ቨርቹዋል ሃርድ ዲስኩ ያለው። እንደዛ ከሆነ ደግሞ የሚፈጥርባችሁ ችግር አለ። እኔ አንዴ ከዚህ በፊት ሳላውቀው ቨርቹዋል ቦክስ ውስጥ የተጫነ ወይም ቨርቹዋል ማሽን ውስጥ የተጫነ አንድ ኦፕሬቲንግ ሲስተም አፕዴት እያደረገ ነው ኢን ዘ ባክግራውንድ እና ቨርቹዋል ሃርድ ዲስኩ እየሰፋ ሲሄድ ብዙ ስፔስን ወሰደብኝና እንዴት እንደሆነ ራሱ ፊገር አውት ማድረግ አልችልም ነበረ። ስለዚህ ፊክስድ አደርጋችሁ ለኡቡንቱ እና ሊነክስ ዲስትሪቢዩሽኖች 15 ጂቢ ብትሰጡ ጥሩ ነው። ፋይል ነው የሚፈጥረው። ሃርድ ዲስካችሁ ላይ ምንም አይነት ፓርቲሽን አያደርግም። ሶ ሌላ ጊዜ ኦፕሬቲንግ ሲስተም ስንጭን ፓርቲሽን መስራት ስላለብን ይሄ አንድ የቨርቹዋል ቦክስ ወይንም የቪኤም ኦራክል ቪኤም ሶፍትዌር አትራክቲቭ አትሪቢዩት ነው። አሁን ኔክስት ካልኩት በኋላ you are about to create a new virtual machine without a hard disk ይላል። You are not going to be able to install an operating system on the machine until you add one. In the meantime, you will only be able to start the machine using virtual optical disk or from the network. This is exactly what I want. I don't want to install the operating system ምክንያቱም እንዳልኳችሁ የሊነክስ ዲስትሪቢዩሽኖች ላይቭ ቡት አላቸው። ሶ ቡት ማድረግ እስከቻለን ድረስ we don't need one. እዚህ ጋር አሁን ካያችሁ በኋላ አሁን እንዳለ የሄድናቸው ፕሮሰሶች ይሄንን ቨርቹዋል ማሽን ፈጥሯል። ሶ አሁን እኔ ምንድነው ይሄንን ቨርቹዋል ማሽን ከማብራቴ በፊት ቡት የሚያደርግ ነገር ያስፈልጓል። ይሄንን ነገር ማድረገው በምንድነው ሲዲ ድራይቭ የለውም ኦብቪየስሊ፣ ግን ኦፕቲካሉን እዚህ ጋር ቨርቹዋል ስለሆነ እዚህ ጋር ኮምፒውተሩ ላይ ያሉትን የተለያዩ ኢሜጅ ፋይሎችን ኦፕሽን ይሰጠኛል። ኦፕሽን እየሰጠኝ ያለው እኔ አሁን እንደነገርኳችሁ ካሊ ሊነክስን ስለሆነ ቡት ማድረግ የምፈልገው እሱን ሴሌክት አድርጓለሁ። ይሄንን ካደረኩ በኋላ እዚህ ጋር መጥቼ ፓወር ኦን ስለው ይሄንን ፒሲ ይሄንን ቨርቹዋል ኮምፒውተር ምን እንደሚፈጠር እናያለን አብረን። ሶ እዚህ ጋር እንደምታዩት በቀጥታ የመጣልን ምንድነው የካሊ ሲዲያችን ላይ ወይንም ኢሜጅ ፋይላችን ላይ ያለው ቡት ኦፕሽን ነው። ላይቭ 64 ማለት እንግዲህ ላይቭ የምንፈልገው ኦፕሬቲንግ ሲስተም በ64 ቢት ነው። ዳውንሎድ ያደረኩትም እሱን ነው። ስለዚህ ላይቭ እለዋለሁ። አሁን እንደምታዩት የተለያዩ የከርነሎቹን አካል ቡት እያደረገ ስለሆነ ኦፕሬቲንግ ሲስተሙ ለመነሳት እየተዘጋጀ ነው ማለት ነው። ይሄንን እስቲ እንጨርስ አብረንና እኔ
ስታርታፕ ላይ ቼክ የሚያደርጋቸውን ነገሮች በጠቅላላ ኢንክሉዲንግ ኔትወርክ ኢንተርፌሶችን ቼክ እያደረገ ነው በአሁን ሰዓት። የሚያስፈልጉትን ድራይቨሮች እኔ ላለኝ ሃርድዌር ደግሞ እየከተተ ስለሆነ ሁሉንም ነገር ቼክ ያደርጋል። አሁን ቤኔፊቱ ምንድነው? ምንም አይነት ተጨማሪ ስፔስ አልተጠቀምኩምና ካሊ ሊነክስን ቡት እያደረኩ ነው። ኢንስቶል ማድረግ ምንም አይነት አስፈላጊነት የለውም ማለት ነው። እዚህ ጋር ሎድ እስኪያደርግ እስክንጠብቅ ድረስ ደግሞ ሌላ ተጨማሪ ኢንትረስቲንግ ኢንፎርሜሽኖች ስለ ቨርቹዋል ቦክስ ልንገራችሁ። አንድ ኢንትረስቲንግ ፖይንት ኦፍ ቪው ምንድነው? ዲድ ዩ ኖ ኮምፒውተራችሁ ላይ አንድሮይድን መጫን እንደምትችሉ? እንግዲህ አንድሮይድ ስልካችን ላይ ምን ያህል እንደሚፈጥን ከኮምፒውተራችን ጋር ስናስተያየው እናውቃለን። ያንን የሚያክል ኦፕሬቲንግ ሲስተም ደግሞ በላፕቶፓችን ላይ ቢጫን ደግሞ ፍጥነቱን አስባችሁት የምታውቁ ከሆነ በዚህ አጋጣሚ ልንገራችሁ፣ ቨርቹዋል ቦክስ ውስጥ አንድሮይድን መጫን ትችላላችሁ። በዛ ከተለማመዳችሁ በኋላ ደግሞ ኢንስታሌሽኑን ምን ማድረግ ትችላላችሁ? ኮምፒውተራችሁ ላይ ፓርቲሽን ሰርታችሁ ፓርቲሽኑ ላይ አንድሮይድ በኮምፒውተራችሁ መጫን ትችላላችሁ። ሶ አይ ቲንክ that's a very interesting የሆነ ነገር ነው። ለዛሬ ይሄንን ይመስል ነበር ቱቶሪያሉ። ካሊ ሊነክስ ሎድ ካደረገ በኋላ ትንሽ አሳያችኋለሁ ውስጡ እንዴት እንደሆነ። በተረፈ ይሄ ቪዲዮ ላይ ያለው መረጃ ከተመቻችሁ ላይክ በሉ፣ ካልተመቻችሁም እኔን ለማስደሰት ቢሆንም ላይክ በሉልኝ። ከዛ ባሻገር ደግሞ እስከሚቀጥለው መገናኛ ጊዜያችን ሰላም አይለያችሁ፣ ጤና፣ እድሜ እና እናንተ ምኞታችሁን በጠቅላላ ያሳካላችሁ። የኔንም እያሳካችሁልኝ ስለሆነ ማለት ነው።